በዓለም ላይ በጣም የተዘጋች ሀገር፣ ሃይማኖት የማይፈቀድባት፣ መሪዋ እንደ ቅዱስ የሚታይባት ሀገር። ዛሬ ስለ ሰሜን ኮሪያ እና ስለ ሰሜን ኮሪያውያን ሃይማኖት እናያለን። ሰሜን ኮሪያ በምስራቅ እስያ የምትገኝ ሀገር ናት። ከደቡብ ኮሪያ ጋር በ1945 ከዓለም ጦርነት በኋላ ተከፍላለች። ዋና ከተማዋ ፒዮንግያንግ ስትሰኝ፣ መንግስቷም የኮሚኒዝምን ስርዓት ይከተላል። መሪዋም ኪም ጆንግ ኡን በመባል ይጠራል። ከመንግስታዊ ኮሚኒዝም በፊት ሃይማኖታዊ ሀገር ነበረች። ቡድሃዊነት ለሺዎች ዓመታት የነበረ፣ ቤተ መቅደሶቹም በሰሜን ኮሪያ ብዙ ነበሩ። ኮንፊሽያኒዝም ሃይማኖት አይደለም፣ የህይወት ስርዓት ነው። አክብሮት፣ ቤተሰብ፣ ታዛዥነትና ሌሎች የህይወት ስርዓቶችን የያዙ ፍልስፍናዎች ናቸው። ክርስትናም በጥቂቱ በሰሜን ኮሪያ ውስጥ ነበር። በ1948 ላይ ኪም ኢል ሱንግ ሲመጣ ሃይማኖት እንደ ህዝብ ጠላት ተቆጠረ። ቤተክርስቲያኖች ተዘጉ፣ መምህራን ታሰሩ፣ ሰዎች በስውር ብቻ ማመን ጀመሩ። መንግስቱ አዲስ ነገር ፈጠረ። ይህም ዱቼ ነበር። ዱቼ በመጽሐፍ ላይ የሰፈረ ሃይማኖት አይደለም፣ ነገር ግን በተግባር እንደ ሃይማኖት ይሰራል። ዋና ሀሳቦቹም ሀገር ለራሷ ትበቃለች፣ መሪ ሁሉን ያውቃል፣ ህዝብ ደግሞ ታዛዥ ነው። ከሃይማኖት ጋር የሚያመሳስለውም የኪም ምስል በሁሉም ቤት ላይ ይሰቀላል። መዝሙሮች አሉት። ታሪኩ እንደ ቅዱስ ታሪክ ይተረካል። ኪም ጆንግ ኡን ሃይማኖት የለውም፣ ነገር ግን እንደ ቅዱስ ይከበራል። መቃወም ኃጢአት ነው፣ መታዘዝ መዳን ነው። መሪውን መውደድ ደግሞ ብሔራዊ ግዴታ ነው። ሰሜን ኮሪያ ሃይማኖት የለሽ ትባላለች፣ ነገር ግን በእውነት አንድ እምነት አለ። ይህም የመሪው እምነት ነው።